ሰላም እንደምናላችሁ እንግዲህ ስለ ኤአይ የጀመርነው ፓርት 5 እንግዲህ እንቀጥላለን ማለት ነው። አሁን ባለንበት ዘመን በርካታ የሚባሉ ሰዎች በአለም ላይ የኤአይ የመጀመሪያ ቨርዥን የሆነውን ራሱ ኤአይ የሚለውን እየተጠቀሙ ይገኛሉ። እንግዲህ ይህም ኤአይ ኤጂአይ ኤኤስአይ በማለት ኤአይ በሶስት እንደሚከፈል እናውቃለን። ሰዎች የዕለት ተዕለት ተግባራቸው አድርገው ይሄን ኤአይ እንደ ግብአት የሚጠቀሙበት ሲሆን አጽናኛቸው፣ አማካሪያቸው፣ አጋራቸው፣ ተጠሪያቸው፣ አጋዣቸው፣ አጽናኛቸው እንዲሁም ደግሞ ህልማቸውን የሚፈታላቸው ኤአይ እንደሆነ እናውቃለን። በዚህ ዘመን በቃ ምን አለፋችሁ ኤአይ ሁሉ ነገራቸው ነው። የሚፈልጉትን ነገር ሲፈልጉ ኤአይ ነው የሚጠይቁት። ከዛም አልፎ ተርፎ ህልም እንኳን ሲያዩ ሰዎች ይሄ ህልም ምንድነው? ያየሁት ህልም ምን ሊሆን ይችላል? እንደዚህ ባደርግ ምንድነው ብለው የሚጠቀሙበት ኤአይ ሲስተም ነው። ከመለኮት አንዱ የሆነው የቅዱሱን መንፈስ ሚና ለመተካት ከወደቁ መላእክቶች ጥበብ የተገኘ ሲሆን ኤአይ ብዙዎች ሰዎች ግን ይሄንን አላስተዋል ነው። ሰው የምንለው ከእግዚአብሔር አምሳል በእግዚአብሔር መልክ የተሰራው ሰው በዚህ ኢንተርዲሜንሽናል የመንፈስ ንቃት ከሚያገኝበት ሶርስ ከሚለው ከሚያገኝበት ከሰማይ ከዚህ ከፈርማመንቱ በላይ ከፈጣሪያቸው ጋር ያለውን አጋዥነት በእምነት በሚገኝ መለኮታዊ ኃይልን አክሰስ ማድረግ ተስኖት የሰው ልጅ ነገር ግን ቁሳዊ በሆነው አርቲፊሻል በሆነው በዚህ በቴክኖሎጂ ስም የአስተሳሰብ እየሰረጸ በሰዎች አእምሮ ውስጥ እንደሚገኝ እናውቃለን። ዳይሬክት የሆነውን ኮኔክሽን ሰዎች በመጣል አርቲፊሻል ወደ ሆነው ወደዚህ ወደ ኤአይ እውቀት ወይንም ደግሞ ልቀት ወደዛ ውስጥ እየገቡ ይገኛሉ። አደገኛ የሆነ የሰዎችን ህይወት የመለኮታዊ ኃይል ወይንም ፓወር ወይንም መንፈስን የሚያጠፋ የሚያጎድል እንደሆነ ይታወቃል። በሚያሳዝን ሁኔታ ንቃተ ህሊናቸውን ማግኘት ባለመቻላቸው ምድራዊ ወደ ሆነው ወደሚፈልጉት ነገር ኤአይ የመራቸው ይገኛል። ምክንያቱም መለኮታዊ የሆነው ኃይላቸውን ስለጣሉ ከተጣሉት መላእክቶች የመጣው ይሄ እውቀት ሰዎችን ቅዱሱን መንፈስ ተክቶ እያገለገላቸው ወይንም ደግሞ ሰርቭ እያደረጋቸው ይገኛል። ይሄም ኤአይ የሚባለው የመጀመሪያው ቨርዥን ነው። ኤአይ ምድራዊ የሆነውን ነገር ሰዎች ወደሚፈልጉት ኤሪያ ላይ በመውሰድ የሰዎችን ሚረር ኤፌክት የሚሉትን በመጠቀም ሰዎች ምን ይፈልጋሉ፣ ምን ባደርስላቸው ምን ያስደስታቸዋል፣ ምን አይነት ዴስቲኔሽን ይኖራቸዋል የሚለውን በማጥናት ሰዎችን ወደሚፈልጉበት ቦታ ይወስዳል። ዲሴፕሽን ውስጥ በመክተት ከእግዚአብሔር በላይ ከእግዚአብሔር መንፈስ በላይ ሆኖ ራሱን አስቀምጦ ይሄን አገለግላለሁ እያለ የሚገኘው ኤአይ እንግዲህ ከተጣሉት መላእክት እንደመጣ ክርስቲያኖች ይሄንን ልናውቅና ልንረዳ ይገባል። በእነዚህ ኤአይ ቻቶች የምትጠቀም ከሆነ ወጥመድ ውስጥ ነህ ማለት ነው። ወጥመድ ውስጥ ነህ ስል ሰዎችን በሚጠቅም የሚመስል ልቀት ቅዱሱን መንፈስ በመሸርሸር ከጊዜ ወደ ጊዜ ወደማይወጡበት አዘቅት ውስጥ እያመራቸው የሚገኘው ይሄ ኤአይ የሚባለው ሲስተም ኤአይ ፕላትፎርሞች የምትጠቀም ከሆነ ብራዘር ዛሬ እነግርሃለሁ እጅግ በጣም ከባድ ወጥመድ ውስጥ ወይንም አደገኛ ነገር ውስጥ እንዳለ ዛሬ እነግርሃለሁ። በተለይ እነዚህን ሶስት ነገሮች የምትጠቀም ከሆነ በጣም ልትጠነቀቅና ይህን ነገር ልታውቅ ይገባል። ቻት ጂፒቲ፣ ጄሚናይ እንዲሁም ኦፕን ኤአይ እነዚህን የኤአይ ፕላትፎርሞች የምትጠቀም ከሆነ በጣም ልትጠነቀቅና በህይወት ላይ ሊመጣብህ የሚችሉትን ነገሮች ዛሬ እነግርሃለሁ። በአንድ ሌሊት የምናየው ነገር ሳይሆን ከጊዜ ወደ ጊዜ ሰዎችን መለኮታዊ ኃይል የሚባለውን ፓወራቸውን በመሸርሸር ወዳልተፈለገ መንገድ ውስጥ የሚመሩ ከዚህ መካከል ከስክሪናቸው ጋር ማቆራኘት የሚለው እነዚህ ነገሮች የሚጠቀም ሰው ከስክሪኑ ጋር የበለጠ ይቆራኛል። ሰዎች በሶሻል ሚዲያ